በአእምሮ ሳይንስ ውስጥ የተረጋገጠ አንድ ትልቅ እውነት አለ። አእምሯችን አዲስ ልምድ ሙሉ በሙሉ ለመቀበልና አዲስ ማንነት ለመገንባት የሚያስፈልገው 21 ቀናት ብቻ ነው። በዚህ 21 ቀናት ውስጥ ሕይወታችሁን መለወጥ የሚያስችሏችሁን 3 ተግባራዊ ምስጢሮችን እነግራችኋለሁ። ይህ ቪዲዮ የሕይወታችሁ አዲስ ምዕራፍ መክፈቻ ሊሆን ይችላል። እስከ መጨረሻው ተከታተሉኝ። ሰላም የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ እንድትጀምሩ። ሁላችንም ሕይወታችንን መለወጥ እንፈልጋለን። የተሻለ ገቢ ማግኘት፣ የተሻለ ጤና፣ የጠነከረ አስተሳሰብና ደስተኛ ሕይወት እንድንኖር እንመኛለን። ነገር ግን አብዛኛው ሰው በምኞት ብቻ ይቀራል። ምክንያቱም ለውጥ እንዴት እንደሚጀምር ስለማያውቅ ወይም ደግሞ በግማሽ መንገድ ስለሚያቋርጥ ነው። የአእምሮ ሳይንቲስቶች እንደሚነግሩን አእምሯችን አዲስ ልምድ ወይም ሀቢት ለመቅረጽ ቢያንስ 21 ቀናት ያስፈልጉታል። እነዚህ 21 ቀናት የእናንተን ቀጣይ ሕይወት የሚወስኑ ናቸው። ዛሬ የምነግራችሁ 3 ተግባራዊ መፍትሄዎች ለ21 ቀን ብቻ አጥብቃችሁ ከያዛችሁ ከ21 ቀን በኋላ የምታዩት አስገራሚ ለውጥ ነው። አሁን ቀጥታ ወደ 3ቱ ዋና ዋና ነጥቦች እንለፍ። አንደኛ፣ የመጀመሪያው ተግባራዊ መፍትሄ የአእምሮ ማጽዳት ወይም ደግሞ ሜንታል ዲቶክሲ ማድረግ ነው። አእምሯችን ልክ እንደ ዕቃ ቤት ነው። የቆሸሸና የማይፈለግ ዕቃ የተሞላበት ዕቃ ቤት ውስጥ አዲስና ያማረ ዕቃ ማስገባት አትችሉም። በየቀኑ የምንመገበው መረጃ፣ የምናያቸው አሉታዊ ዜናዎች፣ ሶሻል ሚዲያ ላይ የምናጠፋው አላስፈላጊ ጊዜ አእምሯችንን አልባሌ ነገር አውሎታል። በዚያም ድብርትና ጭንቀት ይፈጠራል። በእነዚህ 21 ቀናት ማድረግ ያለባችሁ ተግባር የሶሻል ሚዲያ ገደብ ወይም ደግሞ ዲጂታል ዲቶክሲ። በቀን ከ30 እስከ 40 ደቂቃ በላይ በማህበራዊ ሚዲያ ላይ አታሳልፉ። ከመተኛታችሁ 1 ሰዓት በፊትና ከነቃችሁ በኋላ ባለው 1 ሰዓት ስልካችሁን አትነካኩ። አሉታዊ ሰዎችና መረጃዎችን ማራቅ። ኃይላችን የሚወስዱ ሁልጊዜ ቅሬታ የሚያቀርቡ ሰዎችንና አሉታዊ ዜናዎችን ለ21 ቀን ከሕይወታችሁ አርቁ። ጠዋት 20 ደቂቃ በራስ ጋር ማሳለፍ። በማለዳ ተነስታችሁ ጸጥታ ውስጥ በመቀመጥ አእምሯችሁን አረጋጉ ወይም የምትመኙትን ሕይወት በሕሊናችሁ ሳሉ። አእምሯችሁ ስታጸዱት ለአዳዲስ ሐሳቦች፣ ለፈጠራና ለውሳኔ የመስጠት ብቃት ቦታ ያዘጋጅላችኋል። ሁለተኛው መፍትሄ የአካላዊና የዕለታዊ ልምዶችን ማስተካከል ነው። ትልልቅ ለውጦች የሚመጡት ከትልልቅ ክስተቶች አይደለም፣ በየቀኑ ከምናደርጋቸው ትንንሽ ልምዶች እንጂ። ዊልያም ጄምስ የተባለው ፈላስፋ አስተሳሰብን ዘራህ ድርጊት ታጭዳለህ፣ ድርጊትህን ከዘራህ ልምድ ታጭዳለህ፣ ልምድህን ከዘራህ ዕጣ ፈንታህን ታጭዳለህ ይለናል። በእነዚህ 21 ቀናት ማድረግ ያለባችሁ 3 ዋና አካላዊ ልምዶች። 1. አካላዊ እንቅስቃሴ። በቀን ቢያንስ ለ20 እና ለ30 ደቂቃ ሰውነታችሁን አንቀሳቅሱ። መሮጥ፣ መራመድ፣ የቤት ውስጥ ስፖርት። ስፖርት ስትሰሩ አእምሯችሁ ዶፓሚን እና ኢንዶርፊን የተባሉ የደስታ ሆርሞኖች ያመረጫል። 2. የንባብ ልምድ። በቀን ቢያንስ 10 ገጽ አነቃቂ ወይም ደግሞ እውነትን የሚሰጥ መጽሐፍት አንብቡ። በ21 ቀናት ውስጥ 210 ገጽ ታነባላችሁ። ይህ ማለት አንድ ሙሉ መጽሐፍ ጨረሳችሁ ማለት ነው። 3. የእንቅልፍና የምግብ ሰዓት ማስተካከል። ቢያንስ ከ7 እስከ 8 ሰዓት እንቅልፍ ተኙ። በቂ ውሃ ጠጡ። አካላችሁ ሲበረታ አእምሯችሁ ይበረታል። እነዚህ ልምዶች በየቀኑ በማስታወሻ ደብተራችሁ ላይ ማረጋገጫ ወይም ደግሞ ቼክሊስት እያደረጋችሁ ተከታተሏቸው። 3ኛው ነጥብ ወጥ የሆነ እርምጃና የራስ ተጠያቂነት ነው፣ ወይም ደግሞ ኮንሲስተንሲ አክሽን ኤንድ አካውንታቢሊቲ ይባላል። ብዙ ሰዎች በሁለተኛው ወይም በ3ኛው ቀን ተስፋ ይቆርጣሉ፣ ምክንያቱም ውጤቱን ወዲያውኑ ማየት ስለሚፈልጉ ነው። ነገር ግን ለውጥ ልክ እንደ ዛፍ ስር እድገት ነው። ስሩ ስር እየሰደደ ሲሄድ በግልጽ አይታይም። ከጊዜ በኋላ ግን ትልቅ ዛፍ ሆኖ ያፈራል ወይም ይታያል። ዲሲፕሊን ማዳበርና የተጠያቂነት ስርዓትን መዘርጋት ነው። ተነሳሽነት ወይም ደግሞ ሞቲቬሽን ስራ እንድትጀምር ያደርግሃል። ዲሲፕሊን ግን ውጤት እስክታገኝ ድረስ በስራ ላይ እንድትቆይ ያደርግሃል። በየቀኑ ደስ ሲልህ ብቻ የምትሰራ ከሆነ የትም መድረስ አትችልም። ደስ ሳይልም ቢሆን ማድረግ ያለብህን ነገር የማድረግ አቅም ዲሲፕሊን ብለን እንጠራዋለን። ለምታምነው ጓደኛህ
ወይም ወንድምህ ወይም ደግሞ እህትህ በሚቀጥሉት 21 ቀናት ውስጥ ለራስህ ለመለወጥ የወሰድካቸውን ውሳኔዎች ንገራቸው። በየቀኑ ያደረግከውን ነገር ለነሱ ሪፖርት አድርግ። ሰው ሲታዘብህና ሲጠይቅህ ስራህን በደንብ የመስራት እድልህ ይጨምራል። በእነዚህ 21 ቀናት ውስጥ ፈተናዎች ይመጣሉ። ሰነፍ የመሆን የመተውና የመሰላቸት ስሜት ይፈትንሃል። ያ ስሜትህ እንዲያሸንፍህ ለምን ይህን ጉዞ እንደጀመርክ ያስቀመጥከውን ዋና ዓላማ አስብ። የመጀመሪያውና ከሁሉም በላይ አስፈላጊው መፍትሄ የአስተሳሰብና የማንነት ለውጥ ማድረግ ነው። አብዛኛው ሰው ሕይወቱን የመለወጥ ሲያስብ የሚያደርገው ነገር ብቻ ለመቀየር ይሞክራል። ነገር ግን ማንነቱ አይቀየርም። ለምሳሌ አንድ ሰው ሲጋራ ማጨስ ለማቆም እየሞከርኩ ነው ካለ አሁንም አእምሮው እሱን እንደ አጫሽ ነው የሚያየው። ይልቁንም እኔ አጫሽ አይደለሁም ብሎ ማንነቱን መቀየር አለበት። በሚቀጥሉት 21 ቀናት ማድረግ ያለብህ የመጀመሪያው ሥራ በየቀኑ ጧት ስትነሳ ለ5 ደቂቃ ያህል አእምሮህን ማዘጋጀት ነው። በየቀኑ ጧት እንደነቃህ ስልክህን ከመነካካትህ በፊት ሕይወትህ ወዴት እየሄደ እንደሆነ ማሰብ ይኖርብሃል። በእነዚህ 21 ቀናት ለውጡን ዘላቂ ለማድረግ ከትናንሽ እርምጃዎች ወይም ደግሞ ከማይክሮ ስቴፕ መጀመር ትችላላችሁ። ግባችሁ በጣም ትልቅ ይሁን፣ እርምጃችሁ ግን በጣም ትንሽ። ለምሳሌ መጽሐፍ ለማንበብ በቀን 10 ገጽ፣ ስፖርት ለመስራት በቀን 15 ደቂቃ። ዋናው ነገር አለማቋረጥ ወይም ደግሞ ኮንሲስተንሲው ስለሚፈለግ ነው። የ21 ቀን ሰንጠረዥ ወይም ደግሞ 21 ዴይ ሃቢት ትራክስ በወረቀት ላይ ከ1 እስከ 21 ቁጥር ጻፉ። በየቀኑ የሰጣችሁትን ቃል ስትጽፉ ቁጥሩ ላይ የራይት ምልክት አድርጉ። ይህ ለአእምሯችሁ ትልቅ የስነ ልቦና ጥንካሬ ይሰጣል። የዛሬ 21 ቀን አዲስ ሕይወት መኖር ትችላላችሁ። ወይም ደግሞ ያላችሁበት ቦታ ላይ ቆማችሁ ዛሬ እንደ ትላንትናው ስትቆጩ መኖር ትችላላችሁ። ውሳኔው የእናንተ ብቻ ነው የሚሆነው። ነገ አይባልም። ለውጥ የሚጀምረው ከዛሬ ካሁኗ ሰዓት ነው። የዛሬ 21 ቀን ቻሌንጅ። ዛሬ ማታ ማስታወሻ ደብተራችሁን አውጡ። በእነዚህ 21 ቀናት ማድረግ የምትፈልጓቸውን 3ቱን ነጥቦች ጻፉ። ከነገ ጀምሮ የመጀመሪያውን ቀን ጀምሩ። ይህ ቪዲዮ አይታችሁ ብቻ አትለፉ። ከታች ባለው ኮሜንት መስጫ ላይ ዛሬ ለውጤታማነቴ የ21 ቀን ቻሌንጅ ጀምራለሁ ብላችሁ ጻፉ። ይህ ለራሳችሁ የምትሰጡት የመጀመሪያው ቃል ነው። ቪዲዮ ከተመቻችሁና ለሌሎች ይድረስ ዘንድ ላይክ ማድረጋችሁን አትርሱ። እንዲህ አይነት ሕይወታችሁን የሚለውጡ ይዘቶች በየጊዜው እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። የዛሬ 21 ቀን አዲስ ስኬታችሁን እንደምትነግሩኝ ባለሙሉ እምነት ነኝ። ለውጡን ከዛሬ ጀምሩ። ቸር ሰንብቱ።